በፍጹም ተጋድሎ 7 አክሊል በክብር ተቀብሎ ሰማዕቱ የልዳው ሙሽራ ስለ ክርስቶስ መከራን ሳይፈራ ሰማዕቱ የልዳው ሙሽራ ስለ ክርስቶስ መከራን ሳይፈራ 7 ዓመት በፍጹም ተጋድሎ 7 አክሊል በክብር ተቀብሎ ሰማዕቱ የልዳው ሙሽራ ስለ ክርስቶስ መከራን ሳይፈራ ሰማዕቱ የልዳው ሙሽራ ስለ ክርስቶስ መከራን ሳይፈራ በእሳት መሃል ያለፈ ወርቅ ልዩ ተጋድሎ የሚያስደንቅ የልዳው ፀሐይ የምስራቅ ኮከብ ልብ ይመስጣል ገድሉ ሲነበብ 7 ዓመት በፍጹም ተጋድሎ 7 አክሊል በክብር ተቀብሎ ሰማዕቱ የልዳው ሙሽራ ስለ ክርስቶስ መከራን ሳይፈራ ሰማዕቱ የልዳው ሙሽራ ስለ ክርስቶስ መከራን ሳይፈራ የዓለምን ከንቱነት ቀድሞ የተረዳ የእውነት ምስክር ሰማዕት ዘልዳ ሕይወቱ መጽሐፍ የሚነበብ ነው በፍቅረ እግዚአብሔር የነደደ ነው 7 ዓመት በፍጹም ተጋድሎ 7 አክሊል በክብር ተቀብሎ ሰማዕቱ የልዳው ሙሽራ ስለ ክርስቶስ መከራን ሳይፈራ ሰማዕቱ የልዳው ሙሽራ ስለ ክርስቶስ መከራን ሳይፈራ በእምነቱ ጽናት አሕዛብን ጠራ ብዙ አስደናቂ ታምራት ሠራ በወይን ግንዱ ላይ ያለ ቅርንጫፍ ክፉን አይፈራም በሞት ውስጥ ቢያልፍ 7 ዓመት በፍጹም ተጋድሎ 7 አክሊል በክብር ተቀብሎ ሰማዕቱ የልዳው ሙሽራ ስለ ክርስቶስ መከራን ሳይፈራ ሰማዕቱ የልዳው ሙሽራ ስለ ክርስቶስ መከራን ሳይፈራ እግዚአብሔርን ሁሌ ከፊት ያስቀደሙ ብርታታቸው ነው ታላቁ ስሙ በጊዮርጊስ ጽናት ይህን አይተናል መከራ ማለፍ ለክብር ያበቃል 7 ዓመት በፍጹም ተጋድሎ 7 አክሊል በክብር ተቀብሎ ሰማዕቱ የልዳው ሙሽራ ስለ ክርስቶስ መከራን ሳይፈራ ሰማዕቱ
አክሊል በክብር ተቀብሎ ሰማዕቱ የልዳ ሙሽራ ስለ ክርስቶስ መከራን ሳይፈራ